ያልነገርኳችሁ ነገር ለይሳቅ ነግሬዋለሁ። ይሳቅ ለዛ ነው ታች የሆነው ምንድነው ወደ ኢትዮጵያ ሊሄድ ነው። እኔ ለዳኒ አወራን አይደል? አሁን ደግሞ በቃ ሊረብሽ ነው። አንተ በቃ ሰው አውርተን ጨርሰን ሁላችንም እኮ ወደ ሀገራችን መሄዳችን አይቀርም። አሁን ነገሩን ማንሳቱ አስፈላጊ አይደለም እኮ። መሄዱ ለምንድን ነው? ይቅርታ አለች አይደል? ይቅርታ አለች አይደል ወይ እኮ እዚህ የሰው ሰላም እየነሳው ነው፣ እየረበሽኳችሁ። ምንም አይነት ሰላም ይነሳው ለዳኒ ትመቸን። እግዚአብሔርን ምንም ይረበሽከኝ ማንም እኮ ሰላም ነሳ። ማን ረበሽከኝ አለሽ? ማን ረበሽከኝ አለ? ረበሽከኝ ብለሽ እንጂ ጥጌ ብለሻል። የራሱ ጉዳይ ነው። ሜዲካል ቀረኩ አለመናገር ትችላለህ። ጓደኞቼ ናቸው ተሰናብቻቸው ይላሉ። አንቺን አላልኩሽም አይደል? እሷ እኮ አንተ ልትል አይደለም ዳኒ፣ ተረጋጋ በእግዚአብሔር። እሷ ልትል የፈለገችው በሌላ ነው። በቃ እኔ እናንተ ልትሰናበት ነው የመጣሁት። እሱን በየ ደስታናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ይዤ ልሰደድ ማን ያውቃል እንደ እርግቢቱ በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርተው አይጠፉም የሚዋደዱ ባሉበት። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሁላችሁም ሰላማችሁ ብዝት ሲበልልን። እንግዲህ ዛሬ ፋሚሊዎቻችን አንድ ኬክ ከሆነ ቦታ ተጋብዘናል። ለምን በዓልን እኛስ በዓል ለምን አናስመስለውም ሀገራችን ላይ ብለን እንግዲህ ፋሚሊዎቻችን ይህንን ኬክ እንደምታዩት እዚህ ጋር የሚያምር ኬክ ማለት ነው። ባይዘው የዱባይ ኬክ በጣም ያምራልና በጣም ወደነዋል ኬካቸውን። ያው አሳይልኝ ይኸውላችሁ ፋሚሊዎች እና እንግዲህ የሆነ ሰው ግብዣ አድርጎልን ይሄንን ኬክ የሆነ ሰው ቤት ነን ያለነው። ያለነውም ደግሞ እንግዳ ቤት ነው። ምሳውን ሳንቀር ከዛም ባለፈ ምን ሆነሽ ነው? ምን ሆነሽ ነው? ምሳውማ ያበደ ነበር። ምሳው መቀረጥ ነበረበት። ለምን አልተቀረጠም? አይደለም አብርሽ በጣም የሚጣፍጥ ስለነበር ፎከስ ያደረግ ነው ወደ ምግብ ላይ ነበር። እስከ ዛሬ ድረስ ብዙ ቤት ሄደናል፣ እንግዲህ ብዙ ቤት አይተናል። ግን ደግሞ እንደዚህ ቤት አቀባበል የተደረገልን እንደዚህ ቤት የወደድ ነው ቤት የለም። ከልብ እናመሰግናለን። እሱን እንመጣበታለን። ግን ደግሞ ማለት ነው የጽጌንም ልጅ በማግኘታችን በዚሁ አጋጣሚ ተመስገን። በቃ ለምን ከኛ ጋር ከዚህ በኋላ አትጨቃጨቅም። አዲሷ ልጇ ናት ጽጌ፣ የዱባይ ልጇ ዱባይ ላይ ነው ያገኘቻት። ብዙ ለፍታባታለች። ግን አሁን እንዴት ፓስፖርት እንዴት ነው ለማሳደግ ምናምን ፓስፖርትማ ለበጉም ወጥቷል እንኳን ለሷ ነው እንዴ። ስለዚህ ለበግ ያወጣች ልጅ ለዚህ ልጅ ማሳደግ ስለዚህ እቺን ራሷን ኢትዮጵያ እንድናያት እንፈልጋለን። ሌላ ስም አውጥተንላት ሮያል እንላታለን እኮ የሮያል ፋሚሊ ብለን ዩቲዩብ እንከፍትላታለን። ብርጣሉ ይሄው ዩቲዩብ ይከፈትላታል። ብርጣሉ ሮያል ብርጣለች ሮያል። ኦኬ ስለዚህ መርቀም ለሜሪ ብርጥዬ ሙጭጩ እኔ ደግሞ ስም አወጣሁላት ብርቅነሽ። ልዩ ነው ህይወት እንዲህ ነው። እሺ አንቺም ከብርቅነሽ ጋር እኛም እኔም ከሩታዬ ጋር ሜሪ ደግሞ ልጅቷን አሳብዷል። ሜሪ ሰው ሲያብድ ግን አታውቂውማ። ሳያራ አይታወቅም እኮ አሁን እቺ ሰላም እየሆነች እየመሰለን እኮ ሄደች። አብሽ ለምን እንደዚህ ድረስ የምናወራው? እግዚአብሔር ሁልጊዜ እኔን ለማብሸቅ ስትል እግዚአብሔርን አሁን ልታናደው በሷ ቤት ዳሪን ልታናደው ልጅ ይመጣው አሻጉሊት አጥፋ አረፈይተ ምን ያገናኛል? ለዛ አይደለም ሜሪ በቃ ስለሱ ስም አታንሱ። ዛሬ በዓል ነው። የሚገርም ምሳ። ሰላም እንዴት ናችሁ ቤተሰቦች? እስካሁን ሰላም አላልኳችሁም፣ ይቅርታ ልቤን ወስደውት እኮ ነው። ቅድም እዛ ጋር ሰላም አላልኳችሁም። ሰላም ቤተሰብ እንዴት ናችሁ? ሁላችሁም በዓል እንዴት ነው? በዓል እንዴት እያደረጋችሁ ነው? እነዚህ ውብ ሙሽሮች እዩዋቸው እስቲ። እነዚህ ውብ በስመ አብ ከዓይን ያውጣችሁ ተብለው ዱባይ ላይ ሰርጋቸውን አድርገው መልሳቸውን ሰርጋ ዱባይ ላይ አድርገው በጣም በሚያምር ሁኔታ በቃ እኔ መናገር ያቅተኛል። በቃ የሚገርም ጊዜ ያሳልፍናል። የሰው አቀባበል ቁርስ አንዱ ቤት ነው፣ ምሳ አንዱ ቤት ነው። እኛ ተጨንቀናል እስካሁን። ትንሽ ቤት ወፈር ምናምን ወፈር ስል የሆነ ነገር በሉና ሁላችንም እኮ ወፋፍረናል። ሩታ ወፈረች፣ እሱ ወፈረ። እኔ ብቻ ግን ዳይት ላይ ስለሆንኩ ከሳው ዳይት የለ ኢሳያስ የለ የሚያቀሳቀ
እንደዚህ ምናምን ሲላየሁት እሱ ሳይገርመኝ ይሳቅ ተከትሎ ታሪክ ሰርታለች። ምናልባት ይህንን ቪዲዮ ልታዩት ትችላላችሁ። በጣም አቀባበላችሁ ልዩ ነው። ሀገሩንም ወደነዋል እና ቦታ አመቻቹልንና እኛም ለመኖር እቅድ ላይ ነን እዚሁ ሀገር ውስጥ። ኧረ እጅግ በጣም እኔ ኦልሬዲ ጫፍ ላይ ነኝ። ከገፋኝ ገብቻለሁ። እንደዚህ ነኝ። ሀገራችን ሄዳል። አሁን ደግሞ በደንብ አረጋገጥኩኝ። ቅድም ምን ስትል ነበር? አሁን ምን ስትል ነበር? እሱ ነው ያበደች ያልኩት። በጣም ዱባዮች በጣም እንወዳቸዋለን። ምርጥ አቀባበል አድርጋችሁልናል። አሜዚንግ ታይም ነው ያሳለፍነው። ከዛም ባለፈ ግን የምሬ ስነግራችሁ ሀገራችን ናፍቆናል። ያው የተወለዳችሁበት ያደጋችሁበት ሀገር ይናፍቃል፣ ግልጽ ነው ከምላችሁ በላይ። እዛ እያለን ማለት ነው ምን አለ ከኢትዮጵያ ብንወጣ ምናምን እንላለን። ከዛ ሌላ ሀገር ደግሞ ስንሆን ኢትዮጵያ ሀገር እንደኔ ግን ሀገሩን የናፈቀ የለም። የምርሽ ነው ካልሽ በጣም እንደ ዳኒና እንደ ሩታ ሀገሩን የናፈቀ የለም። አዎ የምር እያሉ ነበረ። ሩታ በስመ አብ የሆነ ነገር ሲሆን ወይኔ ጉዴ ትንሽ ታው ያንተና እንዴ ገራ ገብቶኝ እነዚህ ልጆች እኛን እግዚአብሔር ኢትዮጵያ ኦፍ ኮርስ ውዷ ግን አንተ ደግሞ መናገር ፈልጋለሁ። በእውነት በጣም መናገር የምፈልገው ነገር ማለት ነው ህዝቡ እዚህ ያለው ህዝብ በጣም የሚገርም ቀን እንደዚህ ተቃውሞ አላየሁም። ያው መተኛት ሁሉ አልቻለም። አንድ ቦታ ቁርስ፣ ምሳ፣ ለሌቱን ሙሉ እናነጋለን። ከዛ ቀንም አንተኛም። ያው በዛ ነው በጣም ከመድከማችን የተነሳ የሆነ መኪና ውስጥ እናንቀላፋለን ምናምን የሆነ ሰዓት እኮ አንዳንዴ ይነጋብናል። አይ ደስ ይላል። ይሄ ድባቡ ደስ ይላል። ሲቀጥል ደግሞ ብዙ ሰዎች እግዚአብሔርን በጣም ብዙ ሰዎች የምታውቁን ሰዎች በጣም እኔንም እነሱንም ሁሉም ሰው በየግሉ ጠርታችሁን ሳናብቃቃ በዓል ላይ በተለይ ወደ 5-6 ቤት በእኔ በግል በሷ ሁሉም ሰው ጠርቶናል እና አልቻልንም። በቃ የቻልንበት ቦታ ተገኝተናል። በመሀል የሚነሱ መልስ ስለነበረ ምናምንና አክብራችሁ ላረጋችሁልን ነገር በሙሉ ዱባይ ውስጥ ላላችሁ አቀባበላችሁ በጣም ደስ ይላል። ስለመጣችሁ ስላገኛችሁንም ከልብ እናመሰግናለን። ሌላው ፋሚሊዎቼ ከኤርፖርት ጀምሮ እስከ ዛሬ ስንተኛ ቀናችን 15 ቀን ምናምን እንዲሆነና ኦልሬዲ እስካለንባት ቀን ድረስ አንድም ቀን ሳይከፋ ፈታ እያልን በደስታ አብሮ በጣም አሪፍ ጊዜ ከኤርፖርት ጀምሮ አንድ ነገር መጉላላት የለብንም። እንደወረድን በእውነት የምትፈታተሽ ምናምን ስንወጣ ሰው ተቀበለ። አጋጣሚ ቢኒ አብረሽ ማለት የምትፈልገው ነገር ካለ ሩታ ያላወራን እኔና ሩታ እኔ ፍቅር ማውራት የምትፈልጊው ነገር ካለ በመጀመሪያ ደረጃ ተፈቅዶልሻል። ተፈቅዶልኛል። ልግባው ሄድኩበት። እሺ በድጋሚ እንኳን አደረሳችሁ እያልኩኝ እዚህ በጣም ደስ የሚልና ጥሩ ታይሞችን እያሳለፍን እንገኛለን። እንግዲህ አንድ ሰው በጣም አስቸግሮናል። ምንም ማድረግ አይቻልም። ከኛ አቅም በላይ ስለሆነ ትተነዋል። አይደለም ይሄ የሚለኮስ ነገር ነው። ሻፍ ወላ አርገሽበት አጣሚ ትቃጠላለሽ ልጅቷ ትቃጠላለሽ። ተዋት እቺ ልጅ በቃ ተዋት እውነት ተዋት። እና ጥሩ ቆይታ እያሳለፍን እንገኛለን። እንግዲህ በድጋሚ ጠርታችሁን መገኘት ላልቻለን ሰዎች በጣም ትልቅ ይቅርታ እንጠይቃለን። እናንተ ተውጣጡ እየረበሽ ነው እና በቃ አትያት ልጅቷ እኮ እንደዚህ ታዝናለች። አትያት እኔ ሳቄ እየመጣ እየተቸገርኩ ነው። እሷ በምታደርገው ነገር የምሬን ነው እና ብቻ ጥሩ ታይም እያሳለፍን እንገኛለን። ዛሬም እዚህ የተገኘ ነው እንግዲህ በጣም ታይማችንን አብቃቅተን ነውና እንግዲህ ሌሎቻችሁ ጋር መገኘት ላልቻለን በሙሉ በጣም ይቅርታ አድርጉልን። በጣም ብዙ ቦታ ነበር የተጠራ ነው እና እጅግ በጣም አድርገን እናመሰግናለን ስለጠራችሁንም እዚህ ጥሩ ቆይታ እንድናሳልፍ ለረዳችሁንም ብዙ ጊዜ እየተገናኘንም ብቻ ብዙ ነገሮችን ማድረግ ስለቻለን በጣም ደስ ብሎናል። እንወዳችኋለን። እኛም እንወዳቸዋለን። እሺ ለማንኛውም ፋሚሊዎቻችን ይሳቅና ዳኒ እየደወልንላቸው ቆዩብን። አንድ ላይ ነበር ማሳለፍ የነበረብን። በቁጥራችን ልክ ገዝቼ እንግዲህ ምንም ማድረግ አልቻልኩኝም። ሩታ ያይሽ አልመጡም። ሁለታችሁም አንድ ላይ ነው ምንም ማድረግ አይቻልም። ታዲያ ጽጉ ለነገሩ ሌላ ነገር እንዳታስቡ። እኔ እንደሱ ፋሚሊዎች ማንም እኮ ይጠይቃት የለም ማጠየቃት
እንግዲህ ፋሚሊዎቻችን በዓላችንን እንዲና እንዳ እያለን እናከብራለን ማለት ነው። አሁን ኬክ የሚቆረስበት ሰዓት ደርሰዋል። አሁን ኬካችንን እንቆርሳለን ማለት ነው ፋሚሊዎች። በር ግን እየተንኳኳ መሰለኝ። መጡ እና ይሳቅ። እሺ እንዳውም ኬክ ከመቆረሱ በፊት በመድረሳቸው ደስ ብሎናል ፋሚሊዎቻችን ከምላችሁ በላይ። መጡ እንኳን ደህና መጣች። ምን ሆነ ነው? ለምን ጠፋ? የት ሄዳችሁ? ይሳቅስ የት ሄደ? ይሳቅ የት ሄደ? አይበላቸው ፋሚሊዎቻችን ሰላም በላቸው። እናንተን ነበር የምጠብቀው። ይሳቅ የት ሄደ? ይሳቅ እንትን ምንድነው ይዘህ የምትሄድ ነገር አለ ብሎኝ። እንዴት ናችሁ? በመጀመሪያ ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እንኳን ለበዓሉ በሰላም አደረሳችሁ። በዓሉ የሰላም የጤና ያደርግላችሁ እላለሁ። በዚሁ አጋጣሚ ጓደኞቼ እናንተን እንኳን አደረሳችሁ። ያው እንዳላችሁት ምንድነው ያልነገርኳችሁ ነገር ለይሳቅ ነግሬዋለሁኝ። ይሳቅ ለዛ ነው ታች የሆነው ምንድነው ወደ ኢትዮጵያ ልሄድ ነው እኔ አወራን አይደል? አሁን ደግሞ በቃ ሊረብሽ ነው። እናንተ በቃ አውርተን ጨርሰን ሁላችንም እኮ ወደ ሀገራችን መሄዳችን አይቀርም። አሁን ነገሩን ማንሳቱ አስፈላጊ አይደለም። ለምን በቃ ፕሮግራማችንን እናደርግ። ጊዜ መበቃ ምንድን ነው? ሃፒ በርዝዴይ ቆይ አይደለም፣ እግዚአብሔርን የምር ነው ነገር ልትሄድ ነው። ማርያም ቁጭ ብለን ተረጋግተን እንድናወራ በእናትህ አሁን ምንም ድምፅ ነው አልሰማም። አይ ሁላችንም እጃችንን አድርገን ማርያምን በል እስኪ እንዴ! ማርያምን ለምን ይነጫል? ማርያምን እያልክ ነው? ማርያምን እያልክ ነው? ለምንድን ነው የምትሄደው? መቼ ነው የምትሄደው? አመሳሩና መቼ ነው ሲነገ? እኔ አላምንህም ማርያም ተነጋግረን ደግሞ ቅድም አውርተን ጨርሰን የለን ጠዋት አወራን አይደል? ዳንሻ ደግሞ እኮ እና ታዲያ እኛን ከፍለልና የመጀመሪያውን አሳጥሬ አሁን አዲስ ነው የቆረጥኩት። ግዴታ እኮ መሄድ ለምንድን ነው? ይቅርታ አለች አይደል? ይቅርታ አለች አይደል ወይ እኮ እዚህ የሰው ሰላም እየነሳው ነው እየረበሽኳቸው። ምንም አይነት ሰላም ይነሳው ሰላም ለዳኒ መቼም እግዚአብሔርን ምንም ይረበሽ ማንም እኮ ሰላም ነሳ። ማን ረበሽከኝ አለሽ? ማን ረበሽከኝ አለ? ረበሽከኝ ብለሻል እንዴ? ጥጌ ብለሻል። የራሱ ጉዳይ ነው። ከዚህም በኋላ ምንም ነገር ጠየቅሽ ብለሻል አላልሽ? ለምን ከዛ ውጪ ሌላ ወሬ አላወራሁም እኮ አላንተ አይደለም እየመለስኩልህ ያለው። በቃ ዝም በይ፣ የራሱ ጉዳይ ምናምን አትበይ። ተነሱና በስነ ስርዓት ዳኒ ትኬትን አራዝም። አሁን ማነሽ አውቆ እየበጠበጠ ነው። አሳየሽ የታለ ትኬቱ? አሳየሽ ነው እውነት ዳኒ ማርያምን አለ እኮ ብሎናል እንዴ። ማሳየትም እኮ ሳይቶ ነበረ ግን ሰርዣለሁ። ችግር የለም ማርያምን አለ ዳኒ። ኧረ ዳኒ ያቀልልብን። ጠዋት ሁሉ ነገር አውርተን እንደገና አሁን ሰው በዓልን በሰላም እንኳን ማክበር አይችልም እንዴ? አክብሪ፣ ይሄድልሽ ነው እንደፈለግሽ አድርገሽ አክብሪ እኮ። ኦኬ ሜዲካል ቀረ እኮ አለመናገር ትችላለህ። ጓደኞቼ ናቸው ተሰናብቻቸው ይሄዳሉ። አንቺን አላልኩሽም አይደል? እሷ እኮ አንተ ልትል አይደለም ዳኒ፣ ተረጋጋ በእግዚአብሔር። እሷ ልትል የፈለገችው በሌላ ነው። በቃ እኔ እናንተ ልትሰናበት ነው የመጣሁት እኮ እንዴ። ለምን አሁን ሲጀመር ሰው ቤት ሆነን ነው የምንሰነባበተው? ምን አይነት አማርኛ? ምን ችግር አለው? ይሳቅታችን ይሸኘኛል። እናንተ ደግሞ እዚህ ፕሮግራማችን በኋላ ለምንድን ነው እንደዚህ የምታስበው? እባክህ እንደዚህ አታስብ ዳኒ። ግን ምን ነው አሁን አዲስ አበባ የማናውቀው ነገር አለ፣ ፕሮሰስ አለ፣ የውጭ ፕሮሰስ አለ። ምንድን ነው አልገባኝም። እንደዚህ የሚያጣድፍ ኦፍኮርስ ፕሮሰስ ያለው ሰው መሄድ አለበት ግዴታ። በቃ ኦፍኮርስ ያን አክሴፕት ታደርጋለህ። ከዛ ውጭ ምንድን ነው ተነስቶ የሚያስኬድ ነገር? ወይስ እነዚህ ልጆች እኔ አላውቅም። ይቅርታ ግን በጣም በእውነት እያደረግን ያለው ነገር ለእናንተ በጣም አሪፍ አይደለም። በጣም ይቅርታ አብርሽ፣ በቃ ይቅርታ ማርያም። በዓላችሁ ስለረበሽኩኝ ይቅርታ። ፈታ ብላችሁ አክብሩ። እኔ ያው ዝም ብያችሁ ከመውጣ በስተሰናብቻችሁ ሌሉ ይስላስ ዳኒ፣ መጀመሪያ ደረጃ አብረን ከዚህ በኋላ የምንሄደው ቤት የምንሄደው ቀምናውን የምናዘጋጀው ጨርሻለሁ። አንተ ለካ ማታ ይኸውልህ፣ አይገርምም? ማታ በር ተከፍቶ ነበር ማለት ነው። ተከፍቶ ወጣ። ስወጣ ኦልሬዲ የዳኒ ክፍል ክፍት ነበረ እንዴ ምናምን ብዬ አየሁ። ማታ ጌር ካገኘው ተወላ አይደለም። ከዛ በኋላ ጠዋት ላይ ተነስቼ ማለት ነው እንትን ስል እዛ ጋርቤጅ ውስጥ ብዙ ሊባጅ የተገነጠሉ አይቻለሁ።
ማታ ወጥተህ ነው ሾፕ ያደረከው ወይስ ቀን ሾፕ አድርገህ ማታ ይዘኸው መተህ ነው? ኖርማል ነው። እግዚአብሔር ማርያም ተቃየመን ከምትሄድ እኔ ሰላም ሆነ መሄድ የተሻለ። ስለዚህ ወይ ሰላም ሆናችሁ በስነ ስርዓት ከእሷ ጋር ምንም ሰላም ያደራርገን ነገር እኮ የለም። ምን ችግር አለ? አለቀ እኮ ጨረስን አይደል? ይኸው ልሄድ ነው እንደፈለገች ትሁን እንደፈለግሽ ሁኚ። እየረበሽ ካለች ማናት ቲና ምናምን ምንድን ናት? ብዙን አውርተናል። በቃ ሜሪ ስላለፈ ነገር እንደዚህ እንዳታወራኝ። አይ ስላለፈ ነገር አንዴ ሜሪ ለምን ማወቅ ፈልጋለሁ። እኛ አውርተናል። በቃ እኛ እናደርሻለን። ታየው በቃ የቆየች መሆኗን ለምን መሰለህ? የቆየች መሆኗ ዳኒ እንትን ላይ ገብቼ ሳይ ቪዲዮ አይቻለሁ። 2 ነው ምናምን ቪዲዮ አይቻለሁ። ማናት ነው የምልህ? ድሮ የነበረው ቲና ጓደኛዬ ነች። ከአዲስ አበባ ጀምሮ ጓደኛዬ ነች። እዚህ መጣሁ። ስለዚህ አይነት ነገር ማብራራት ያስፈልጋል። አብራ ምን ፈለገ? ሂድ በቃ። አንቺ ነህ ያወራን። በዓል እያከበርን ነው አይደል? ያለነው ጥሩ ጊዜ እያሳለፍን ነው። ሰው መብቱ ነው መሄድ ይችላል እንዴ? ምን ናችሁ ነው እናንተ ሽር ጉድ የምትሉ? አንቺ ስላልሽኝ አይደለም ይሄ አንተን እያወራሁ እነሱ ጓደኛቸው ስለአንተ አይደለም ያወራሁት። አንተ አይደለም ሽር ጉድ እያሉ ሳይሆን ጓደኛቸው ስለሆንክ ስለሚያስቡልኝ ነው። እንዳንቺ አስመሳይ አይደለም። እሺ እኔ አስመሳይ አይደል? እንደሷ አራኛ ጭቅጭቅ አስመሳይ ወይኔ በእግዚአብሔር ጭቅጭቅ ልንፈታ አንድ ጊዜ በደንብ አዳምጪኝና በቃ ታዩ። ይቅርታ ለምንድን ነው የምነሳው? አብረን በጉልበት ነው እንዴ? በጉልበት አይደለም እኮ ምንድን ነው አልለውም። ምንም ይቅርታ አያስፈልገውም እኮ የመጣችሁበትን ዓላማ ማለት ሁላችንም ለአንድ ዓላማ ነው የመጣነው እኮ። ግን ስንመጣ እግዚአብሔር ነው የምላችሁ ትኬቱ የሚለው በ29 ነው ለመመለስ አይደል? ያንተም ትኬት። ስለዚህ አሁን ስታሳጥር ከፍለህ ነው የምታሳጥረው። ኤክስትራስ ወጪ ለምን ታዩ? ቆይ አይደለም ሜሪ፣ ኤክስትራስ ወጪ ለምን ታወጣለህ? በቀን ለምን ያለው ነገር ምንም ስላልተመቸኝ ግዴታ እሄዳለሁ። ለምን? ምን አድርገናል እኛ? ምን በድለናል? እሺ ስለዚህ ይሄን ግሩፕ በግልጽ መናገር ግን ማንን ገደለ? ይሄን ግሩፕ አንድ ሰው ነው የሚወክለው። አንድ ሰው ከደበረው በቃ ሌላውን ኢግኖር ታደርጋለህ። ማናችሁ ምንም አደረጋችሁኝ አላልኩም። ማንም ሰው ስላስከፋኝም አይደለም። በቃ እኔ ያለው ነገር ስላልተመቸኝ እዚህ ያለው ነገር እየደበረኝ ነው አልኩ። ምንድን ነው ያስደበረ? በግልጽ እኮ መናገር ነው ምረው ችግሩ። ያስከፋነው ነገር አለ ዳኒ? የለም ማለት እና ታዲያ ቢኖርስ? በቃ ታዩ ሲባይ ያስከፋነው ነገር ከሌለ ታዲያ ለምን ትሄዳለህ? እዚህ ያለው ነገር አልተመቸኝም። ለእናንተ አይደለም ለእኔ አልተመቸኝም። እኔ ደግሞ እዚህ ጋር ሆኜ ሁላችሁንም ለረብሻችሁ አልፈለግም። ያላችሁበት ጥሩ ሙድ ነው፣ ሰርጋችሁ ላይ ነው ምናምን። ያ ላይ መገኘት ያለብኝ ቦታ ላይ ደስ እያለኝ ተገኝቻለሁ። ማሳለፍ ያለብኝ ነገር አሳልፋለሁ። ከዚህ በኋላ ለምታደርጉት መዝናኛ ወይ ደግሞ ለምትሄዱት ኢንጆይመንት በቃ መኖር አልፈልግም። ከባድ ዋናው የመጣሁበት ዓላማ ሰርጋችሁን ለማክበር ነበር። በቃ እሱን ቆንጆ አድርጌ አክብራለሁ። ዋናው ነገር ግን በእኔ ምክንያት አይደለም። አንዴ ዝም በይ አልልም። በቃ ዝም በይ። በእኔ ምክንያት አይደለም የምትሄደው። አንዴ ጽጌ በእኔ ምክንያት እንደሆነ አውራ ቀጥለ ያለው ነው ውስጥ ላይ ያለው ነገር አብርሃም ለምንድን ነው ሁልጊዜ የምታስጨንቀኝ? ገብርኤልን ምንድን ነው አውራ ቀጥል። እና ምን መሰለም መገኘት አለብኝ ብዬ የማስበው ቦታ ላይ እንደ ጓደኛ ተገኝቻለሁ። ይሄው መልሱም ላይ ጥሩ ጊዜ ነበረን። እግዚአብሔር የተመሰገነ ቆንጆ አልፏል። ከዚህ በኋላ የመዝናናት ጊዜ ነው። እኔ ደግሞ ከእናንተ ጋር መጥቼ ኢንጆይ ማድረግ አልችልም። ለምን? ምክንያት በቃ ሴፍቲ የሚነሳኝ ሰው አለ። በቃ እዛ ጋር የማይመች ሰው ስላለ አገር መቼም እንዳትረሳው ዳንኤል፣ መቼም እንዳትረሳው። አንቺም እንዳትረሺው፣ አንተ እንዳትረሳው። አንቺም ብዬ ከሀገር ምን እስቲ በቃ አንድ ጊዜ ልጆች ፕሮግራም ማለፍ የለበትም። አንድ ጊዜ ኬክ እንቁረሳ። በሰላም ትገባለህ። በሰላም ችግር የለውም። በቃ ነው አይደለም። አሁን ሜሪ ነገር ማለባበስ ሳይሆን እነዚህ ልጆች የምናመጣው ነገር የለም። የእነሱን ጭቅጭቅ ማባስ ነው። ሰላም እናርግና ጭቅጭቅ እንደ በስማ እኮ በሰላም እንዳሰለቾች ገብቶኛል። ለዛ ነው የምሄደው እያልኩሽ ነው። አይሰልችሽ? ጭራሽ ወደ እኔ ይዞ በቃ አይሰልችሽ? ጭራሽ ዘግ አንተ ስነ ስርዓት ነው። ሁላችሁም ነገር የምትበሳጩ ሂድ እንደውም በቃ ሲጀመር በቃ ሂድ፣ ስልክሽ ሂድ እንደውም። ሜሪ አንተና ዳን ለምን አትረጋጋም? እዚህ ጋር እንዲረጋጋ እያደረጉኝ አይደለም እኮ። በቃ ተረጋጋ፣ በቃ ችግር የለውም። የትኬት ነው አይደለ? እናስረዝመው ከፍለን አይደለም። ምን ለክፍያው አይደለም እኮ ችግር የለውም። ቢቀርም እኮ አይደለም ግን ግዴታ መሄድ ስላለብኝ ቆርጫለሁ። በቃ እዚህ ስልክ ነበር፣ ስልክ ገዛ ካረ አልችልም። እሺ እዚህ በቆይታ አልቻልኩም። ለምን? ምክንያት በቃ እዚህ የሚረብሸው ሰው አለ። እኔ ረብሸዋለሁ። እኔ በጣም ደብረዋለሁ። ለምን አንተ አትረዳም? ትረብሽ ሄጅ እኮ ኧረ በእግዚአብሔር ረፉ። በቃ
በቂ ነው። በቃ ሂዳ ሻንጣን አስተካክላል አይደል? እስኪ ጽጌ በእግዚአብሔር ልጁ እንዳይቀር እኮ አይደለም እያረግሻለሽ እንዴ? ለምን እኮ ይሄዳ እኮ ፍላጎት ሲጀመር እኮ በጣም እንደንከባከብ ነው። በቃ ለምን ነው እግዚአብሔርን ካልገባው ማለት ነው። ማንም እንዲለምነኝ አይደለም እኮ ወይኔ ዳኒ በእግዚአብሔር አሁን ያልገባኝ ነገር ሰዎች ተጫወቱ እንጂ ያርጉ መጣም ብለው ነው አይደል የወጡት። ለምንድነው ሰው ቤት እንደዚህ ምን ጨቃጨቀው? እስቲ በቃ ይሄንን ነገር በቤታችን እንጨርሷለን፣ እናወራለን። በቃ አሁን ኢንጆይ እናደርግና ኬኩ ነው ሁሌ መጨቃጨቅ። የእኛ ጭቀት ከዱባይ ሙቀት ጋር ኬኩን እያቀለጠው ነው። ኦኬ እንቁረስ። ደስተኛ የሆኑ ሰዎች እንቁረስ። ከኔ ጋር ደግሞ እጅ ለእጅ ተጫወብጦ መቁረስ የማይፈልግ ሰው ደግሞ አለመቁረስ ይችላል። ወይ ቢኒያምን ጠርተሽ ተያይዘሽ ለምን አቆርሹ? አንተ ደግሞ እሱ ከሹፌር ያለፈ ሰው ጋር ምን አለው ከማድረስ በስተቀር ሌላ ድራማ አደረ የምታወራው ነገር ስለሆነ ያዝበናት። ኧረ እኔ ግን ደስ አላለኝም። አንደኛ ቢቆረስም አልበላም። በጣም ልጅ እያደረጋችሁ ነበር። ባህር ላይ እኛ እኮ ተነጋገርን ነበር። መሰናበት ስላለብኝ ነው መጥቼ የረበሽኳችሁ እንጂ ለረብሻችሁ ፈልጌ አይደለም። እንደዛ ነበረም ግን ጠዋት ተነጋግረን ብዙ ነገር ተነጋግረን ተረዳርተን ጨርሰን እንደገና ቃል ማጠፋ ይሄ ሼም ነው በእውነት። ሰው ተነጋግሮ መግባባት አይቻልም። የተግባባሁት ከእናንተ ጋር ተነጋግረን የተግባባው ነው። ከእሷ ጋር ከአንቺ ጋር ተነጋግረን ምንም መግባባት አልቻልንም። ገባሽ አይደለ? በቃ በእግዚአብሔር አንደኛ ሰው ቤት ነው፣ ሁለት እዛ ጋር ሰው ተኝቷል እኮ እዛ ክፍል ረስታችሁ። ከፈለግሽ ሌላ ነገር እንዳይረብሽ ሁኚ። ደስ ብሎኛል። አዎ ደስተኛ ነኝ ባለው ነገር ደስተኛ ነኝ። ኦፍ ኮርስ ደስ ይለኛል። ደህና ነኝ። አዎ ደስ አይልሽም? ደስ ይለኛል። ደስ ይለኛል። በመሄድ አንቺ ነሽ የሚከፋሽ። በመሄድ ቀር የምትሰኙ አንቺ ነሽ። ሪሊ እንደዛ ነው የምታስበው? አዎ እንደዛ ነው የማስበው ዳኒ። ለማንኛውም ማለት ነው አብርሃም መልካም በዓል ይሁንላችሁ። አዲስ አበባ ስትመጡ እንገናኛለን። እሺ ዛሬ ጠዋት ያ ሁሉ ነገር ስታሳልፍ የነበረው የመልስ ፕሮግራም ላይ እያስመሰልክ ነበር ማለት ነው? አዎ እያስመሰልክ ነበር። ፕሮግራም መረበሽ አልፈልግም ነበር እኮ አይደለም፣ እያስመሰልክ ነበር ከሷ ጋር እንደዛ ሰላም ሆነ ምናምን በስነ ስርዓት እያናገርካት ነበር። የእናንተ ፕሮግራም አብርሃም አውቀዋለሁ፣ ፊታችሁ እኔ የሆነ ነገር እንደተሰማኝ ብታዩ ወይ ደግሞ እንደዚህ ትኬት ቆርጬ ልሄድ እንደሆነ ብታዩ ይደብራችኋል። ሰው ያለኝ አማራጭ ፕሮግራሙ ላይ ሳቀብዬ ተጫውቼ ከሷ ጋር ተመሳሳይ ማለፍ ስለፈለኩ ነው። ኧረ በእግዚአብሔር በቃ እኔ አሁን ልቤን ሁሉ ደከመኝ። እግዚአብሔርን በቃ እኮ እናክብር። በቃ እኛ እንትናችን መልካም በዓል ባይ ነይ ቁርስ ነው አንዴ ለማቁረሳቸው ብቻ ቁረሹ ማለት አንተ ብለሽ ለሱ እየደገፍክ ነው። ጓደኝነታችንን ጭምር ነው ለማክበር እዚህ ቆም ነው። በቃ ተው። ለምንድን ነው የምረጋጋው? አብርሃም እንዴ ለምን ኬክ መቁረስ ብርቅሽ ነው ወይ? ከውጭ ያለን ላይፋችንን ማድረግ መብታችን አይደለም? ምንም ከዚህ ላይ የለሽም። አብርሃም እንደዚህ እንዲናገር ነው እያደረክ ያለው። ስለዚህ ነው አልረጋጋም። ኬኩን እንቁረስ። ራሱ ጥፋት ነው እንዲናገርሽ አደረገው ያለው። ማናችንም አንቺን እንደዚህ እንዲናገርሽ አላደረግንም እና ኬካችንን እንቁረስ፣ ከዛም በኋላ እንብላ፣ ከዛ እንዝናና። በቃ ይሄ ነው የኔ ሀሳብ እኮ። እንዴ ኖ ለምንድን ነው የምትቀመጠው? እሺ ቁጭ በይ በቃ። እኔ እኮ ስትፈልጉ ታስቀምጡኛላችሁ። የራሴ ውሳኔ የለኝም። ማንም ሰው አይረዳኝም። እንዴ በቃ ዳኒ ነገርናል። እንዴ ይሄድ በቃ። አሁን ካለነው ሰው ቤት ነው። ኦኬ በቃ ተረጋጋ። አኖ መረጋጋት አይደለም ነው በቃ። እሺ በቃ እኔ ልጣ አብርሃም በዚህ ልክ አልቸኩኝ። 8 ሰዓት ነው የቀረኝ። ይሄንሻል ሂድ እንዳትመጣ ተመልሰህ እንዳትመጣ። አንቺ ባትመጪ ደስ ይለኛል አዲስ አበባ። እሺ እንዳለሽ በዚሁ አጋጣሚ እንደዚህ ያወራችሁ አንተ ሚዱ እዛው ተመጣጣ እንዳነግራ ይገባኝ ነው። ግን እንደ ህፃን እያረጋችሁ ነው ታውቃችሁ። ዳኒና ጥጌ አንተ ራሱ ብትሄድ እንደማራጭ አልኩ። ወጣችሁ ለጅት አይ ግን እግዚአብሔርን የምር እንደ ህፃን እያደረኔ በቃ መሳቅም አምሮኛል። ምን ልበል በቃ ግማሽ ፐርሰንቱ የሆነ ቀልድ ይመስለኛል። የሌለ ነው በቃ ማለት አንዴ እንትን አንዴ ምን ምናምን ነው የምትሆነው። እዛ የሚያመልጥ ስራ አለ። ምንድነው እስኪ ንገረን፣ ግልጽ አድርገህ በቃ ከዛ ሂድ። እግዚአብሔርን እኔ እሸኛለሁ፣ ችግር የለም። አንተ ያገደቀ ፕሮሰስ አለ ወይ አይደለም? ይሄን ብቻ ከሌለ ችግር የለም። ይኸው አየሁ ታይዋል። ፕሮሰስ አለ ማለት ታዩ ሜሪ ቆይ ኖ አይደለም። እኔ አንዳንድ ፎቶዎች አንዳንድ ዶክሜንቶች ምናምን ሲል እያወራ እኔ ማታ ሲያወራ ቆይ አንዴ ተረጋጊ። ወይ አብርሽ እኔ እንደማታ በቃ ችግር የለውም። እሺ ችግር የለውም። በቃ ይናገርና ይፈልገው የምታውቀው ነገር ስላለ ተዋት። እሷ ምን መሰለህ አብርሃም፣ እኔ እዚህ ጋር መጥቼ ሴፍቲ እየነሳኋችሁ ነው። ገባህ አይደለ? ከእሷ ጋር ያለኝ ነገር እለት ከእለት እየተጨቃጨቅን እለት ከእለት የምናደርጋቸው ነገር ፕሮግራሙን እንዳያበላሽ ማለት ነው። ከምችለው በላይ ነው ከምችለው በላይ ገባ። ፕሮግራሙ እንዳይበላሽ ነው። ገባህ አይደል? ይሄ ሁሉ ጥረት ሳደርግ ነበር።
አሁን ፕሮግራሙ በቆንጆ ሁኔታ አልፏል። ገባህ አይደል? ካሰብነው በላይ እግዚአብሔር ይመስገን ቆንጆ አድርገን አልፈነዋል። ሰርጉም እሱ በጣም ደስ ይል ነበር። ቅድም እንኳን እንደዛ አጠገቧ ቁጭ እያስመሰልኩ የነበርኩት እናንተ ቀር እንዳትሰኝ ገባህ አይደል? እንጂ ጠዋት እኮ እና እሷ እኮ ብዙ ነገር ተነጋግረን ነበራችኋል እንዴ? በጣም ብዙ ነገር ተነጋግሬ ነው ከቤት የወጣሁት አይደል? ከዛ ደግሞ በኋላ ስንገናኝ በቃ እዛ ጋር ሰዎች አሉ፣ እናንተን አክብረው የመጡ ሰዎች አሉ። እዛ ጋር ጥላቻን ምናምን ማሴት አልነበረብኝም። ለዛ ነው ነገሮችን ፊክስ አድርጌ ፈገግ ብዬ ተጫዎች ጽጌ ዳኒ እንደዚህ ነው ያያችሁ የነበረው። ምክንያቱም እሷም ከልቧ እንዳለ ነው አውቃለሁ። ገባችሁ አይደል? በቃ ያንን ነገር ያሳለፍኩት የእናንተ ፕሮግራም እንዲያልፍ ነው። የእናንተ ፕሮግራም እንደሚያልቅ ሳቅ ልክ ፕሮግራም ካለቀ 4 ሰዓት በሰዓት ጠዋት 1 ሰዓት ኢትዮጵያ ይሄዳል። እሺ ቆይ ግን አሁን ይሄንን ችግር ተነጋግሮ መፍታት እየተቻለ አልተቻለም። በእውነት ከእሷ ጋር ያለኝ ነገር እንደዚህ ተነጋግረን የምንፈታው አሪፍ ነው። እግዚአብሔር ይመስገን። ኬኩን እንቆርስ። ኧረ በቃ ደከመኝ። ኧረ በስመ አብ እኛ ኬኩን እንቆርሰዋለን። እሺ እሷንም ቸው በላት። እሺ እንትረኝ ከሆነ እሷንም ቸው በላት። በሰላም እኮ ሀገር መግባት የመሰለ ነገር ስገባ እደውልልሃለሁ። ችግር የለውም። ቆይ እኮ እሷንም ቸው በላት። ስገባ እደውልልሃለሁ። ሩታ በሰላም ገባ። ይቅርታችሁ ደከመን። ቀየም ነገር ካለ በጣም ይቅርታ። ቸው በላት ሂድ ስትል ምን ይጎዳል? ምን ይጎዳል? አናዳት ደስተኛ ሆናለች በመሄድ ያሳየችን ፊት ሀዘን አይደለም ደስተኛ ነው የሆነችው አይደል? አናዳት ሰላም በልና ቻው በላት እኮ ቻው በላት። አናዳት እኮ ምን እንድታናዳት ሳይሆን በቃ ጀስት አንተ ብለጣትና ቻው ብልሃት ሂድ። ለማንኛውም ራስህን ጠብቅ። በሰላም ገባ። እሺ ማን አለ? ይሳቅ ያደርሳል። ሹፌሩስ መጥቷል። ቢኒያም መጥቷል። የት መሄጃለሁ? መጥቷል። ቻው እንደዋወላለን። እኔ ግን በዚህ ነው ያህል እንደዚህ አይነት ነገር ይፈጠራል ብላችሁ በዚህ እንትን ታስታውሱ ነበር እንዴ? ቁራሱ እንጂ እናንተ ደግሞ ኬካችሁ ምን ደበረኝ። እግዚአብሔርን ቃል በላም አንቆርስም ነው። ቻው በቃ እሺ። ለማንኛውም ፋሚሊዎች ቻው። አታውቅ። ኧረ እባክህ ቁረስ። ጌታ ነው ያንቆርስም በቃ ደበረኝ።